በነገራችን ላይ ሰዎች ልብስና ሆድ የማይሸፍነው ነገር የለም ማለት ነው። ሆድም ብዙ ነገር ይሸከማል፣ ብዙ ነገር ማለት ነው። ብዙ ነገር ይሸከማልና ልብስም ደግሞ ማለት ነው ብዙ ነገር ይሸፍናል። ብዙ ነገር በተለይ ደግሞ በቃ ጸዳ ያለ ልብስ ለብሰን ስንወጣ ማለት ነው በቃ ብዙ ነገር ይሸፍናል። ግን እኮ ማለት ነው ውስጣችን ብዙ ነገር ነው ያለው። ብዙ ነገር ማለት ነው። ብዙ ነገር ደክመን በቃ ብዙ የሆነ ሀሳባችን ከግብ ያልደረሰልን በቃ አይደለ የሆነ ተራራውን ልግፋው ብትሉ አይገፋም። ልክ በቃ ህይወትም እንደዛ እንደ ተራራ አርገፋ ያለን ሰዎች አለን ማለት ነው። ግን በዛ መካከል በቃ ብዙ ተስፋ የሚያስቆርጥ ነገር ይኖራል። ነገር ግን ያው በእግዚአብሔር ተስፋ መቁረጥ የለብንም እና እኔ አሁን ይህንን ነገር ማለት ይህን ሪከርድ የማደርገው በቃ ማለት ብዙ ነገር ሆዴና ልብሴም ብዙ ነገር ሸፍኖልኛል፣ ሆዴም ብዙ ነገር ተሸክሞልኛል ማለት ነው እና ለማንኛውም እግዚአብሔር የሚሳነው ነገር የለም። ለሁሉም ነገር ያው ተስፋ ባለመቁረጥ እኖራለሁ ማለት ነው። በጸሎታችሁ አስቡኝ።